ኢትዮጵያ ቀጥታ አክሰስ ቱ ዘ ሲ እንዲኖራት ይሄን ኢትዮጵያ ያቀረበችውን ለጂትሜት የሆነ ጥያቄ በሳውዲ በኩልም ወገኖቻችን በዋነኝነት ተረድተው ወገኖቻችን ያሏቸው አቅም አለ። ራሳቸው ዲፕሎማቶች ናቸው ወገኖቻችን በውጭ ሀገር ሲኖሩ። ስለዚህ እነሱን በመያዝ እነሱንም ጉዳዩ ላይ ግልጽነት እንዲኖራቸው በማድረግ በሳውዲ በኩል ደግሞ በዜጋም በተለያዩ ዲፕሎማቲክ ደረጃ ያሉትንም በመንግስት ደረጃ ያሉትንም አመራሮች በቀጣይነት ደርሶ በማወያየት በማስረዳት ኢትዮጵያ በዚህ ደረጃ ያነሳችውን የአክሰስ ቱ ዘ ሲ ጥያቄ ወይም መብት በፖለቲካዊ አስፈላጊውን ፖለቲካዊ ድጋፍ እንዲሰጡ ሰፊ ስራ እየተሰራ ነው ያለው። እኔ ሳይ ጥሩ ግንዛቤ እየተፈጠረ እየመጣ ነው ብዬ ነው የማስበው። በተለያዩ ደረጃዎችም ከዚህ አኳያ የኢትዮጵያን ጥያቄ ትክክለኛነት፣ ተገቢነት፣ ወቅታዊነት በትክክል የሚረዱ መሆኑን በተለያዩ አጋጣሚዎች እያየን ያለ ነው። ስለዚህ ይሄ ስራ የተጀመረ ነው፣ ያለቀ ስራ